ዋይት ቦርድ ላይ የምትመለከቱት ጥያቄ ስድስተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች እጅግ እናንተ ይጠቅማቸዋል። እንደነዚህ ያሉ አረፍተ ነገሮች መስመራዊ የእኩልነት አረፍተ ነገር ወይም ደግሞ በእንግሊዝኛው ሊኒየር ኢኩዌሽን ብለን እንጠራቸዋለን ማለት ነው። ስለዚህ እንደነዚህን ጥያቄዎችን በፈተና ሚኒስትሪ ኤግዛም ላይ ሊመጣባችሁ እንዴት አድርጋችሁ ምላሽ መስጠት እንደምትችሉ አሁን ላሳያችሁ። እጅግ በጣም ቀላል ነገር ነው። የተጠየቅነው ጥያቄ አንድ የማይታወቅ ቁጥር ላይ 3 ተደምሮበት ከ8 ቁጥር ጋር እኩል ከሆነ የማይታወቀውን ቁጥር ዋጋ ስንት ነው? ስለዚህ የማይታወቀውን ቁጥር ወይም ደግሞ የዚህን ቫሪያብል ዋጋ ለማግኘት በግራ በኩልና በቀኝ በኩል ካሉት አልጀብራዊ መግለጫዎችን 3 ቁጥር መቀነስ ይጠበቅባቸዋል ማለት ነው። ይህን 3 ቁጥር በምትቀንሱበት ሰዓት በግራ በኩል ያለውን የሚፈለገውን የወ ዋጋ ማለት ነው። ስለዚህ ወ ሲደመር 3 ይሄ ጥያቄ ራሱ ነው። ከሱ ላይ 3 ትቀንሳላችሁ። በተመሳሳይ መልኩ ደግሞ በ8 ቁጥር ላይ 3 ቁጥር መቀነስ ይጠበቅባቸዋል። ምክንያቱም በግራ በኩልና በቀኝ በኩል የምንቀንሳቸው ቁጥሮች እኩል መሆን አለባቸው ማለት ነው። ስለዚህ ወ ሲደመር 3 ሲቀነስ 3 እዚህ ጋር በዚህ በኩል ያለውን አልጀብራዊ መግለጫ የሚሆነው ወ እዚህ ጋር ደግሞ 3 ሲቀነስ 3 0 ነው የሚሆነው ማለት ነው። እኩል ይሆናል ከ8 ላይ 3 በመትቀነሱበት ሰዓት 5። ስለዚህ የማይታወቀውን የተለዋዋጭ ዋጋ ስንት ነው ማለት ነው? 5 ነው። ለማረጋገጥ ያህል በወ ቦታ ላይ 5 ቁጥርን ታስገባላችሁ፣ እሱ ላይ ደግሞ 3 ቁጥርን ትደምራላችሁ። ይህንን 8 ይመጣል። ስለዚህ ይሄ 8 እና ይሄኛው 8 እኩል ስለሆኑ የወ ዋጋ ስንት ነው ማለት ነው? 5 ነው ማለት ነው። እንደነዚህ ያሉ መስመራዊ የእኩልነት አረፍተ ነገሮች እንዴት መስራት እንደምትችሉ ወይም ጠቃሚ የሆኑ ቪዲዮችን ከፈለጋችሁ ደግሞ የዩቲዩብ ቻናላችን ተቀላቀሉ። ዩቲዩብ ቻናላችን ደግሞ ባዮ ላይ በገብታችሁ ሊንኩ ተጠቅማችሁ በርካታ ቪዲዮችን ማግኘት ትችላላችሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።